ሰላም የቴክ መረጃ ቤተሰቦች፣ ስልካችሁ ተጠልፎ ይሆን? የግል መረጃዎቻችሁ፣ ፎቶዎቻችሁ እና መልእክቶቻችሁ ለሌላ ሰው እየተላለፈ እንደሆነ እንዴት ማወቅ ትችላላችሁ? ዛሬ ይሄን የምታውቁበት በጣም ቀላል መንገድ አሳያችኋለሁ። አንደኛ በኮድ መፈተሽ ነው። መጀመሪያ ወደ ስልካችሁ መደወያ ቤት በመግባት ኮከብ መሰላል 21 መሰላል ብላችሁ ደውሉ። እዚያ ጋር ፎርዋርዲንግ የሚል ካያችሁ መረጃችሁ ወደ ሌላ ቁጥር ወይ ደግሞ ወደ ሌላ ስልክ እየተላለፈ ማለት ነው። የማቆሚያ መንገድ ይህ ነገር ካለባችሁ ደግሞ ለማጥፋት መሰላል 002 መሰላል ብላችሁ ደውሉ። ሁለቱንም የጠለፈ ሙከራዎችን ወይ ደግሞ ሁሉንም የጠለፈ ሙከራዎችንም ያጠፋላችኋል። ያልታወቁ አፖችንም በተጨማሪ ደግሞ ስልካችሁ ውስጥ ገብታችሁ ሴቲንግ ውስጥ ገቡና አፕ የሚለውን ፈልጉ። እናንተ ያልጫናችሁት ወይም ስም የሌለው አፕ ካለ እሱን አንስቴል ወይም ደግሞ አጥፉት። እነዚህ ኮዶች ሞክሯቸው፣ ውጤቱን ኮሜንት ላይ ጻፉልኝ። በተጨማሪ ጥንቃቄ የሚሆን ሚስጥራዊ ኮዶችን የሚከተሉ ቪዲዮዎች ይዤላችሁ እመጣለሁ። ፎሎ የማድረጋችሁ እንዳትረሱ። ሰላም የቴክ መረጃ ቤተሰቦች፣ ስልካችሁ ተጠልፎ ይሆን? የግል መረጃዎቻችሁ፣ ፎቶዎቻችሁ እና መልእክቶቻችሁ ለሌላ ሰው እየተላለፈ እንደሆነ እንዴት ማወቅ ትችላላችሁ? ዛሬ ይሄን የምታውቁበት በጣም ቀላል መንገድ አሳያችኋለሁ። አንደኛ በኮድ መፈተሽ ነው። መጀመሪያ ወደ ስልካችሁ መደወያ ቤት በመግባት ኮከብ መሰላል 21 መሰላል ብላችሁ ደውሉ። እዚያ ጋር ፎርዋርዲንግ የሚል ካያችሁ መረጃችሁ ወደ ሌላ ቁጥር ወይ ደግሞ ወደ ሌላ ስልክ እየተላለፈ ማለት ነው። የማቆሚያ መንገድ ይህ ነገር ካለባችሁ ደግሞ ለማጥፋት መሰላል 002 መሰላል ብላችሁ ደውሉ። ሁለቱንም የጠለፈ ሙከራዎችን ወይ ደግሞ ሁሉንም የጠለፈ ሙከራዎችንም ያጠፋላችኋል። ያልታወቁ አፖችንም በተጨማሪ ደግሞ ስልካችሁ ውስጥ ገብታችሁ ሴቲንግ ውስጥ ገቡና አፕ የሚለውን ፈልጉ። እናንተ ያልጫናችሁት ወይም ስም የሌለው አፕ ካለ እሱን አንስቴል ወይም ደግሞ አጥፉት። እነዚህ ኮዶች ሞክሯቸው፣ ውጤቱን ኮሜንት ላይ ጻፉልኝ። በተጨማሪ ጥንቃቄ የሚሆን ሚስጥራዊ ኮዶችን የሚከተሉ ቪዲዮዎች ይዤላችሁ እመጣለሁ። ፎሎ የማድረጋችሁ እንዳትረሱ።